ያለንበት የፖለቲካ ሀቅና የአገዛዙ የምርጫ ሁኔታ አሁን ኢትዮጵያ ያለችበት የፖለቲካ ሁኔታ ማንኛውም የወገኑ ሁኔታና የሀገሩ ጉዳይ የሚያሳስበው ሁሉም አደጋ የከበበውና በጣም አስፈላጊ መሆኑን ይረዳል። በዚህ ጽሑፍ ይህንን አሁን ያለንበትን ተጨባጭ እውነታ ገዢው ቡድን ምርጫውን ለማካሄድ የተነሳበትን ምክንያት ህዝቡ ለመምረጥ ያለውን ፍላጎትና የፖለቲካ ድባቡን እያወጀ ያለውን ተጨባጭ ሁኔታ ይመረመራል። ጤና ይስጥልኝ የተከበራችሁና የተወደዳችሁ የሚዲያችን ተከታታዮች፣ ለዛሬው አቶ አንዱዓለም ተፈራ የላኩልንን ጦማር ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁ እንድትቆዩን በአክብሮት እንጋብዛለን። መልካም ቆይታ። ሰማኝ ወንድሜ የሳነይቱ ልጅ ልጅ ሰባት ወፊቱ አይመጣም እንጂ የኮራ ነበር የተንጠራራ ለትቀመሳለ ባላንጋራ ይዘረረዋል ተራ በተራ ያማረይቱ ልጅ ማልዶ የኮራ ባልንጋራ። የታሰበው ምርጫ ትርጉምና ሂደት በትክክል ህዝብን የማሳተፍ ጉዳይና የሚመለከተው ውጤት ምን እንደሚሆን ይተነተናል። የተወዳዳሪዎች መሯሯጥና የብልጽግና ትክክለኛ ተወዳዳሪ ሆኖ መቅረብም ይታያል። በእርግጥ ለውጥ የረጅም ጊዜ የህዝባዊ ትግል ውጤት በመሆኑም ማንኛውም ህዝብ ተቃውሞ በአደባባይ የሚሰጥበትን መንገድ ማደናቀፍ ስለማይገባም በምርጫው የመሳተፍ ጉዳይ የግል ድርጅቶች መብት ሆኖም ለህዝብ አጉል ተስፋ መስጠቱ ግን በተለይም እኛ እናሸንፋለን ለእኛ ድምፅ ስጡን ማለቱም ተገቢ አለመሆኑን በትክክል መረዳት ያስፈልጋል። ያንዳንዱ መራጭ ግለሰቡ ባለበት የኑሮ ሁኔታ ስለሚወሰን ብዙዎቹ ትክክለኛ አማራጭ በሌለበት ሀቅ ብልጽግናን ቢመርጡም የማንም ጥፋት ተደርጎ ሊወሰድ ወይንም ደግሞ ምርጫም ትክክለኛ ተብሎ ሊወሰድ አይገባም። ትክክለኛ ምርጫ የሚካሄደው ነፃ መራጭ ህዝብ ኑሮ ይሄው መራጭ ህዝብ ከፍላጎቱ አንጻር አማራጭ ቀርበውለት እያንዳንዱ ግለሰብ ያለ ግዴታ በፍቃዱ የፈለገውን የሚመርጥበት ሀቅ ሲኖር ነው። ይህ ደግሞ ነፃ መራጭ አለ ብለው ሌሎች ስለተናገሩ ሳይሆን ራሱ ነፃ ነኝ ብሎ ለመምረጥ ፍቃደኛ ሆኖ የሚቀርብ ሲኖርም ነው። ለአንድ ምርጫ ወሳኝ የሚሆኑ አስፈላጊ ጉዳዮች አሉ። የመጀመሪያው ጉዳይ ሰላም በሀገር መኖሩ ነው። ቀጥሎ ደግሞ በመራጩ ህዝብና ምርጫውን በሚያካሄደው ስልጣን የጨበጠ አካል መካከል ያለው ግንኙነት ነው። በሶስቱ ደረጃ ደግሞ የመራጭ ህዝብ እምነትና ፍላጎት ይቀርባል። ከዚያ የምርጫው ሂደት ተመራጮችና ብቃታቸው፣ ምርጫውን የሚያካሄደው አካል ሐቀኝነት ይመጣሉ። እነዚህ ቀጥሎ ሲመረመሩ እስከዛሬ የተካሄዱትን ምርጫዎች ማገናዘብ ግድ ይሆናል። ይህ ሁሉ በተጨባጭ እየተደረጉ ካሉ እውነታዎች አኳያ ይመዘናል። የምርጫው ክንውን ታሪክ በሀገራችን ለአብዛኛው የኢትዮጵያ ህዝብ ምርጫ የሚለው ጉዳይ ቀደም ሲል በነገስተ ነገስቱ ዘመን ለፓርላማ የሚመረጡ ሰዎች ምረጡኝ እያሉ በህዝብ መካከል ዘመቻቸውን ሲያደርጉ ነው። እናም ላለፉት 60 እና 70 ዓመታት የምርጫው ክንውን በተደጋጋሚ ወቅቱን ጠብቆ ሲመጣ ነበር። ከዚያ ጊዜ ጀምሮ እስካሁን ለፓርላማ የሚወዳደሩ እጩዎችም አሉ። በእርግጥም በደርግ በትግራይ ህዝብ ነፃ አውጪ ግንባር፣ አሁን ደግሞ በተረኛው የብልጽግና ጊዜ ተመሳሳይ የምርጫ ሂደት
በሀገራችን ተሰምቷል። የትክክለኛው ምርጫ ሽታ ቀርቧቸዋል የተባሉ እንኳን ውጤታቸው ምን እንደሆነ ታዝበናል። ለምሳሌ የቅንጅት መወዳደርና አሸናፊዎቹም ለእስር ቤት መዳረግ ሁሉን ግልጥ አድርጎ ይነግረናል። እዚህም ታሪካችን ዋና መሰረቱ ምርጫውን የሚያካሄደው አካልና ተመርጦ አሸናፊ ለመሆን የተነሳው አካል አንድ መሆን ነው። ተመራጩና የምርጫ ሂደቱ ባለቤት አንድ አካል በሆነበት ጉዳይ ምን አይነት የምርጫ ሂደት ሊኖር ይችላል? ምርጫን ለመባሉ ብቻውን በቂ አይደለም። ምርጫው በትክክል መካሄዱ ወሳኝ ነው። እስካሁን ድረስ የምርጫ ታሪክ የሚነግረን ደርግ ምርጫ አዘጋጅቶ ደርግ አሸነፈ፣ የትግራይ ህዝብ ነጻ አውጪ ግንባር ምርጫ አዘጋጅቶ ራሱ አሸነፈ፣ አሁን ደግሞ ተረኛው ብልጽግና በተለያዩ ስም አዘጋጅቶ ራሱ አሸነፈ ነው። እናም የቀረበልን ምርጫ አሸናፊው ከወዲሁ ይታወቃል። በትክክል በሀገራችን የታሰበው ምርጫ በሌሎች ተመሳሳይ የአስተዳደር ዘይቤ ከሚከተሉት መንግስታት የተለየ አይሆንም። በሌሎች ሀገራትና ከላይ እንዳሰፈርኩት በራሳችንም አገር ምርጫ ሲካሄድ ሁለት ጎልተው የሚታዩ ነጸብራቆች አሉ። የመጀመሪያው ትክክለኛ ሂደት ሲሆን ሌላኛው ለመጪው መንግስታትና ታዛቢዎች ተሞሽሮ የሚቀርበው ድግስ ነው። በዚህ ድግስም ሀቀኛ ለመምሰልና ትክክለኛ ምርጫ እንደሚካሄድ ለማሳየት ጥረቱ ኃያል ነው። የመግለጫ ጋጋታ፣ የአዋጅ ነጎድጓድ ይደረደራሉ። በአሁኑ ሰዓት የአርቲስት የቴዎድሮስ ካሳሁን ዘፈን አዳምጣችኋል በሚል ሰዎች እየታሰሩ ባለበት ሀገር በሕግ የሰፈረውንና የምርጫ ቦርድ ያቀረበውን እንመልከት። የኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ምርጫን፣ ፖለቲካ ፓርቲዎች ምዝገባንና ተያያዥ ስነ ምግባርን የሚገዛው ሕግ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ተብሎ ይጠራል። አዋጅ ቁጥር ቀደም ሲል የነበሩ የተለያዩ ሕጎችን ማለትም የኢትዮጵያ የምርጫ ሕግ አዋጅ ቁጥር 532/1999 የተሻሻለው የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573/2000 እና የፖለቲካ ፓርቲዎች የምርጫ ስነ ምግባር አዋጅ ቁጥር 662/2002 በመሻር በሕዝብ ተወካዮች ምክር ቤት ነሐሴ 18 ቀን 2011 ዓ.ም ጸድቆ ስራ ላይ ውሏል። የኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር የተሻሻለበት ዓላማ ምርጫው ሁሉን አቀፍ፣ ነጻ፣ ፍትሐዊና ሰላማዊ እንዲሆን ለማድረግ የዓለም አቀፍ የምርጫ መርሆዎችን አካቶም እንዲይዝ ለማስቻል ዜጎች በቀጥታና በነጻነት በመረጧቸው ተወካዮች ራሳቸውን በራሳቸው የማስተዳደር ስልጣናቸውን በተግባር ላይ ለማዋል ፖለቲካ ፓርቲዎች የፓርቲ ፕሮግራምና ዓላማቸውን ማራመድ እንዲችሉ ዜጎችና ፓርቲዎች በምርጫ ስርዓት ውስጥ የሚኖራቸውን መብትና ግዴታ ለመደንገግና ለምርጫ ሂደቱም ለሚነሱ አለመግባባቶች አስተዳደራዊና የዳኝነት መፍትሄ የሚሰጡ ተቋማትና አሰራራቸውን ለመወሰን ነው። የምርጫ ሕጉ በዋናነት ስለ ምርጫ ደንብና መርህ፣ ስለ ፖለቲካ ፓርቲዎች፣ ስለ ምርጫ ታዛቢዎችና የመራጮች ትምህርት አሰጣጥ፣ በምርጫ ስለሚነሱ አቤቱታና ክርክሮችንና ስለ ምርጫ ስነ ምግባር የሚተነተኑ ዋና ዋና ክፍሎችን ይይዛል። መልከጥፉን በስም ይደግፉ ይሉሃል። እንዲህ ነው። ሁሉን አቀፍ ሲል አማራን አይመለከትም፣ ትግሬን አይመለከትም፣ አክራሪ ኦነግ በሚንቀሳቀስበት ያለውን ኦሮሞ አይመለከትም፣ ደቡብ ኢትዮጵያ ፋኖ በሚንቀሳቀስበት ያለውንም አይመለከትም። ፍትሐዊ ሲል ደግሞ ዘፈን ማዳመጥ ወንጀል በሆነበት ተጨባጭ እውነታ ውስጥ ነው። ሰላም በአሁኑ ሰዓት በአገራችን በኢትዮጵያ ውስጥ ያለውን የሰላም ሁኔታ የሚያውቅ የለም። ገዢው ቡድን ያለ ጦርነት አልኖረም በሚል መሪ ቃል ሰላም እንዳይኖር በየቦታው ጦርነት እየጫረ ነው። በሀገራችን እየተካሄዱ ያሉ ጦርነቶች በሙሉ ይህ አብይ መራሹ የአክራሪ ኦሮሞ ገዢ ቡድን የፈጠራቸው ናቸው። በትግራይ ክልል ብልጽግና በዚህ አካባቢ ሰላም እንዳይኖር የትግራይ ሕዝብ ነጻ አውጪ ግንባር ከሁለት ክፍሎች አንዱ ደግፎ ሌላውን ጠላት አድርጎ በመካከል ከሁለቱም የሌለ ሌላ አስተዳደር መድቦ ሕዝብን ለስቃይና መከራ ዳርጎታል። የማያልቅ ጦርነት በቦታው ተንሰራፍቷል። በአማራ ክልል በአማራ ላይ የዘር ማጥፋት ዘመቻ ከፍቷል። ትምህርት ቤቶችን የጦር ምሽግ፣ መንግስታዊ መስሪያ ቤቶችን እስር ቤቶች፣ የሃይማኖት ተቋማት መሪ አልባ አድርጓቸዋል። በአንጻሩ ህዝብ በቃኝ ብሎ ቀኝ እጁ የሆነውን ፋኖን መሪ አድርጎ ተነስቷል። በኦሮሞ ክልል ራሱን በፈጠረው የአስተዳደር ብልሹነት አንድም ራሱ ያስታጠቀው ቡድን ህዝብ እንዳለና
የፈለገውን እያደረገ ነው። ሌላም ከብልጽግና የበለጠ አክራሪ ታጥቆ ተነስቶም ህዝብን ቁም ስቃይ እያሳየ በራሱም በብልጽግና ላይ ተነስቶበታል። በትክክል በሀገራችን ያለውን የጦርነት እውነታ የሚገልጥ ምስል ላቅርብ። ስምምነት በኢትዮጵያ ያሉ የፖለቲካ ኃይሎችና የግንኙነት አስተሳሰራቸው ይህ ነው። እንግዲህ በሀገራችን ያለው የሰላም ሁኔታ ስምምነት የመራጩና የአስመራጩ ግንኙነት። አስመራጩ ሁላችን እንደምናውቀው የመንግስት ስልጣን የጨበጠው የአክራሪ ኦሮሞ ገዥ ቡድን ሌላ ስሙ የኦሮሞ ብልጽግና ነው። ምርጫው የህዝብ ባለቤትነት የለውም። እናም ህዝቡ ባለቤት ባልሆነበት ምርጫ እንዲሳተፍ ነው የተፈለገው። ባለጉዳዩ ብልጽግናና ብልጽግና ብቻ ነው። ተፎካካሪ ድርጅቶች ያዘጋጁት ወይንም ባለቤት የሆኑበት ጉዳይ አይደለም። ፈለገው ብልጽግና ነው። አጀንዳውም የዚህ ድርጅት ነው። እናም ህዝቡ ተደረገ ለማስባል የቀረበ ተጎታች ነው። ስለዚህ ምርጫው ትክክለኛ ምርጫ አይደለም። ህዝብ ነፃና ፈቃደኛ ሆኖ ያልተሳተፈበት ምርጫ ትክክለኛ ምርጫ ሊሆን አይችልም። ይህ ነው እንግዲህ ምረጥ በተባለው ህዝብና ራሴን ለማስመረጥ ደግሻለሁ ብሎም የተነሳው ቡድን ግንኙነት ባጭሩም ምርጫውን የሚያካሄደው አካል ሐቀኝነትም የለውም። እናም ህዝቡ ገዢውን አካል አያምነውም። የመራጭ ህዝብ እምነትና ፍላጎት ምረጥ ተብሎ እየተገደደ ያለው ህዝብ ዋና ፍላጎት በሰላም ውሎ ማደር፣ ህይወቱን ለነገ ለማብቃት መብላትና መጠጣት፣ ስራ ማግኘት፣ ማሰርና ገበያ መውጣት፣ በጥቅሉ መኖር ነው። ሲኖር ማሰብ ይችላል። ማሰብ ሲችል የአገርን ጉዳይ የኔ ብሎ በህብረተሰቡ ክንውን ይሳተፋል። አሁን ህዝቡ ሰላም እፈልጋለሁ እያለ ነው። ብልጽግና ሰላምን የማይገኝ የቅንጦት ዕቃ አድርጎታል። ህዝቡ በዚህ አብይ መራሹ የአክራሪዎች የኦሮሞ ገዥ ቡድን ላይ ምንም አይነት እምነት የለውም። እናም ምርጫው የራሱ ጉዳይ ስላልሆነም እንዴት አድርጌ አልፈዋለሁ ነው እያሰበ ያለው። ብልጽግናም ህዝቡን አስገድጀም እንዴት በ99.99% አሸናፊ ይባላለሁ ነው ስሌቱም። ታዲያ ይሄ በምን ሂሳብ ምርጫ ይባላል? አንዳንድ ማጣቀሻዎችን ላቅርብ። ይህ ከገዢው ቡድን የምርጫ ቦርድ የተገኘ ነው። ምርጫን አስመልክቶ ለቀረበለት ጥያቄ የተሰጠውን መልስ እንመልከት። ጥያቄው እንዲህ ይል ነበረ። የፖለቲካ ፓርቲዎች የጸጥታ ሁኔታን አስመልክቶ የሚያቀርቡት አቤቱታ ቦርዱ ምን ምላሽ ሰጥቶታል? መልሱ እንዲህ ሲል ይቀርባል። የጊዜ ሰሌዳው ከመምጣቱ አስቀድሞም ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲዎች ጋር ተከታታይ ምክክሮችን ማድረጉ ይታወሳል። በዚሁ መሰረት የተነሱ ዋና ዋና ጉዳዮች ሁለት ሲሆኑ አንደኛው ፓርቲዎች እንቅስቃሴያቸውን ለማድረግ አለብን የሚሉ ችግሮች ሲሆኑ፣ በሌላ በኩል ደግሞ በተለያዩ የሀገሪቱ ክፍሎች ያሉ የጸጥታ ችግሮች ናቸው። ያንን መሰረት አድርጎ የጊዜ ሰሌዳም ከመምጣቱ አስቀድሞ ቦርዱ ሁለት ዋና ዋና ተግባራትን አከናውኗል። አንደኛው በመንግስት በኩል የምርጫ ጸጥታ እቅድ ዝግጅት እንዲኖርና ቦርዱ ምርጫን የተመለከቱ እቅዶች ቴክኒካዊ መረጃዎችንና ሁኔታዎችን ያካተተ እንዲሆን በሂደቱ በመሳተፍ ማረጋገጥ ሲሆን፣ ሁለተኛው ደግሞ በየክልሉ ያሉ ፓርቲዎች የሚነሱ ችግሮችን ለመፍታት የሶስትዮሽ መድረክ ማዘጋጀት ነው። በዚህ መሰረትም በየክልሎች ፓርቲዎች የሚያጋጥሟቸውን ችግር ለመፍታት የሶስትዮሽ ውይይቶችን መከናወን ጀምረዋል። እነዚህ ውይይቶች እስካሁን 3 ክፍሎች ላይ የተደረጉ ሲሆን በዚህም ውይይት ገዢው ፓርቲ በክልሎቹም የሚንቀሳቀሱ ፓርቲዎች እንዲሁም ቦርዱ ተገኝተው ዝርዝር አቤቱታ ላይ ውይይት በማድረግ መፍትሄ ላይ መስማማት ላይ እንዲደርሱ ጥረት እየተደረገ ነው። እነዚህ አሰራሮች ያሉትን ችግሮች ለመፍታት ይረዳሉ ብሎ ቦርዱ ያምናል። ይሄ ከላይ ከተወሰደው ጥቅስ ጋር አብሮ የተቀመጠ መረጃ ነው። የምርጫ ሂደቱ ከላይ ከኃላፊው አካል ምልክት ቀድቼም ያስቀመጥኩት በሕግ የሰፈረውን ነው። ነገር ግን ቃላት በራሳቸው እውነት ቢሆኑም በኢትዮጵያ የሚደረገው የምርጫ ዝግጅት ሂደት የወርቅ ዋንጫ ያገኝ ነበረ። ነገር ግን ከላይ ባቀረብኩት የምርጫ ታሪክ ያስመራጩና የህዝብ ግንኙነት የሚነግረን ሌላ ታሪክ ነው። አብይ መራሹ የአክራሪ ኦሮሞዎች ገዥ ቡድን በፈለገው ጊዜ በፈለገው ቦታ በፈለገው አይነት መንገድ ምርጫውን አዘጋጅቷል። የሀገሪቱ ንብረት መንግስታዊ መዋቅሩን እያንዳንዱ ከምርጫ ጋር የተያዘ ግለሰብ ወይም ከተፎካካሪዎች እጮች በስተቀር እያንዳንዱ የዜና ማሰራጫ መድረኮችንም ተቆጣጥሯል። ተመራጮችና ብቃታቸውን ለማንኛውም ውድድር ተወዳዳሪዎችን የሚያቀርብ አካል ለዚህ ቦታ ብቃት አላቸው፣ ህዝቡም ይሄንን አውቆም ይመርጣቸዋል የሚል እምነት ኑሮት ነው። በብልጽግና የሚታየው ግን የፓርቲ አባል የሆነ ከላይ የሚወርድለትን የሚፈጸም ሰው ብቻ እንዲሆን ነው እየተደረገ ያለው። እናም በህዝቡ ዘንድ ተቀባይነቱም
በምርጫ አዘጋጁ በኩል በግዴታ የተወሰነ ነው። የማዳበሪያ እቀባ በመንግስት ኩር ሰነድ ውስጥ የመግባትና ሌሎች ማስፈራሪያዎች ናቸው ተመራጩን ያጀቡት። ስለዚህ ብቃት ሳይሆን አገልጋይነት ነው መለኪያው። በተፎካካሪዎች በኩል ሊወዳደሩ በተፈቀደላቸው የምርጫ ቦታዎች ሁሉም ከብልጽግና ተወዳዳሪ እጅግ የላቁና ለቦታው ብቁ የሆኑ ይቀርባሉ። ጉዳዩ ደግሞ ምርጫ ተካሄደ ለማስባል እንጂ ትክክለኛ ምርጫ ለማካሄድ ስላልሆነ በአንድ መንገድም ሆነ በሌላ ማደናቀፊያዎችን በማስቀመጥ ተደማጭነታቸውን ብሎም ተቀባይነታቸውን ለማሳነስ ብልጽግና ቁሞ ተነስቷል። ሚዛኑ የመብቃት ሳይሆን አገልጋይ ሆኖ የመገኘት ነው። በመጨረሻም ጥያቄው ምርጫው ለህዝብ ምን ፋይዳ አለው የሚለው ጥያቄ ነው። መራጮች በኩልና በተመራጮቹ በኩል ደፋሮቹ የሚያምኑበትን በተቻለ መጠን ለመግለጥ የሚችሉትን ሁሉ ያደርጋሉ። የአብይ መራሹ አክራሪ የኦሮሞዎች ገዥ ቡድን በበኩሉ ደግሞ ምርጫውን እያዘጋጀው የራሱ የመጨረሻ መድረክ ያደርገዋል። ውሻውም ይጮሃል ግመሏም ትጓዛለች እንደተባለው አምባገነኑም ራሱም ወደ ሰማይ ከፍ ያደርጋል። ህዝቡም ብሶቱን አንግቦ ውስጥ ውስጡን እንደረመጥ በስሎም በመጨረሻም ይነሳል። ህዝብን ያቸነፈ ኃይል የለም። በስልጣን ላይ የተቀመጠ በተግባሩ ወንበር ይወሰናል። ብልጽግናን በተግባሩ ስንመዝነው አንድ ሐሙስ ቀርቶታል። ተከበራችሁና የተወደዳችሁ አድማጭ ተመልካቾች ከላይ ያቀረብንላችሁ በአቶ አንዱዓለም የተጻፈ ጦማርን ነበረ። ለዛሬው ይህንን ጦማር ወደ እናንተ አድርሰናል። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ አብራችሁን ስለቆያችሁ እያመሰገን ጤና ይስጥልኝ። ፊቱም አይመጣም እንጂ የኮራ ነበር የተጠራራ ለትቀመስ አለ ባላንጋራ ይዘረረዋል ተራ በተራ ያማረ ልጅ ማልዶ የኮራ ባልንጋራ ስለዚህ ፋኖ ስራ ያላይ ስለዚህ ጀግና ስራ አቤት ቁጭ ብሎም ስለ ጥቃት ነበር ወሬ የሚያወራ አገር የተወራ ኢትዮጵያ ተወራ አማራ ተወራ ቀንም አልቀመጥ ሌሊትም አልተኛ ጀርቤ ያለ የኢትዮጵያ ጠላት ያገር የምቀኛ ያንተ ያገር የጠላት ቀስ ብለተኛ ጨብጨም አለቀ ቀንም በተቋሚ ሌሊት በዘበኛ ኢትዮጵያ ጋራ አማራዎች ጋራ ጦሩንም ተጣልቶ ጣውንም ተጣልቶ እንኳን መሬት ሊወስድ አማራን ቀምቶ ፋኖ ቀምቶ ለራሱም ይሞታል ሁለት እርሳስ በልቶማ እንደዚህ ቢሞት ቶሎ የማይጨረስ ያገር የጠላት በክላሽ ደግለ በጋሻ መክት በጀርባ ላይ ታጥቀ ሁለት ዙር ጥይት አገር ክለሌላ እንዳትሰጣት ሰልጥነ ተተካኛ ስንሞት ነው ያለ ድንቡለው ቃል የማንስ ሀገር ለማን ሊሆን ነው? የማንስ ሀገር ለማን ሊሆን ነው? ለማን ሊበጅ? ሁላችን ወይም በፎርቴ ወይም በክላሽ ሳንፈጃጅ የጀግኖች ሀገር ያጋም ያማረው ዘር እየታወቀ ነው ሲመነዘር። እናንተ ሆየ ፍቲ ሰው ጥሩ ልበደንዳና ሞተኩሩ የሳናን የደራን በሙሉ ጥሩ የስነሱ አይደል ያማረው ኩሩ በንዳንተ